ቆንጆ ነኝ ብለህ ታስባለህ? በጣም አስባለሁ። ከአስሩ 100 የሚገባኝ ልጅ ነኝ። መጣል ደግሞ ይኸውልህ የእንጨቱን መሰላል የመሰለ ልጅ የመልክህ ክፋት ጭራሽ ዶድራንት የበዛበት ብብት ነው የምትመስለው። ጨርሰናል። በሶስት ሰዓት ያለው ምንም ነገር ማውራት ነው የለባችሁ። ውይ ማለት ለሶስት ቀን እንዳታወሪ ማውራት አይጠበቅብሽም። ለሶስት ዓመት ስራ ይበላሻል። እንዳታወሪ እንደው ባታወሪ እንደው እንዳታወራ ናቱ አወቃት እንጂ ሰላም ትራፊክ ነሽ እንዴ? ማለት እንዴ ውበትሽ አስቆመኝ፣ ፈገግታሽ ቀጣኝ፣ አንደበትሽ ፈታኝ እኮ እንዴ። አቤት አሞላል። ውበቷን ለመግለጽ አይበቃም ቢጻፍ 500 ገጽ የተባለው እኮ ለእንደዛ አይነት ሴት እኮ። እኔ እንኳንም ዘንድሮ ዳቦ ቤት አልኖረኝ እንዴ። እንዴ ኬክ ነሽ ብዬ እኔ ስንቴ ስጬሻለሁ። እኔ እርግጠኛ ነኝ በጣም ዲስፓንስ ሲሰራት ማለት ነው ከጎኑ ላይ ያስቀምጣት ነበር። እሷ ግን ጠርታ ነው ወደ ምድር የመጣችው። በእናትህ ተዋት፣ አስጨነካት እኮ ነው። ቁጭ ነው ቁጭ። ኧረ አለሰለች አለቃሙ ታፈስክ እያልኩ ነው። እኔ እኮ ቅድም ከሩቅ ስመጣ ስዕል መስለኝ አጋዛ አለቃ ስዕል ገዝቶ ነው ምናምን ብዬ እየተጠጓችሁ በመጣው ቁጥር ነው ሰው ሆናን ያወቅኩት። ሰው ብሎ ዝም የሚገርም እኮ ነው። አንተ ሰከሰ ነው ማለት ስጠኝ ያልኩህን ብር እንዴት አድርገህ በቅርቡ አስገባልሻለሁ። ችግር የለውም። ምንድነው በቅርቡ አለቃ? እቺን ለመሰለሽ አይደለም ገንዘብ ነፍስ አይሰጥም። ከኔም ቢሆን ተበድረ ቢሆን ስጣት ይመርባት ፏተበል እንዴ ቢያምርባት እኮ ጥቅሙ ላንተ ነው። አንተ አሽቃበጥ አይደለም አጎዶ ጎደሽ የወደፊቷ ሚስት ማለት እኮ ምን አላት 97 እቺ ብር አለቃ ምን አላት ገባልሽ? እኔ ፍቅር አዎ ደርሶኛል። በጣም እንኳን አደረሰሽ። ማን እንኳን ደረሰሽ። ሽንት መጣሽ ሽንት ቤት ነኝ በስኛለች። ኧረ አንተ ሊያደርሳት ብለህ አሸናታ አለቃ ምን ነው በጣም እኔ እንደዚህች አይነት በላሜራ 8 አላሰራልህም። ከፈለክ አሁን ቆንጆስ ማስተራል ነበር እንዴ ስላለሽ ነው እንደደበራ ይቻለ የዱርዬ ልክ ሲመሽ እኮ እንደ ቫምፓየር እኮ ነው የምትቀየረው። የምትነሳው ፎቶዎች ራሱ አስልከና ተላሳይ መቀየር አይ ተመልከት እኔ አንዳንዴ 3 መንታም ነው የምትመስለው። በየሄድኩበት ክለብ እኮ አገኛት ከተለያየ ወንድ ጋር ከነዚህ ወንዶች መሃል አንዱ አንተ በመሆን ነው እኔ በጣም ያፈርኩት። ያ ገንዘብን ስልክ ዝም ትለኛለህ? ያለቃ እሱ ካንተ በነፍስ ለመጣ የገንዘብ ምን ማለት ነው እንዴ? በነፍስ እኮ ነው የመጣው አይደለ? እኔ አሁን ምመክር እሷ ሳትመጣ ሂድና ለሷ ያለን ንቀ አሳያ። በቃ ሴሯን እናክሽፍና ተገፈገፈ ነበር። ይኸውልህ ሁለት ነገር እኮ ነው ያወራው ባንድ ብላስ ምን ነው ለዚህ ባለጌ ስትመለስ ልክ ልኳን ሳልነግራት ነው እንደሚሄደው። እኔ እኮ አንተን ሂድ ያልኩ እኮ እሷን ስሰድባት እዚህ በመገኘት ላንተ አይገባም። ለሱ ሞራል ተጨንቀሽ እሺ ወይ ሄዳ እንዴ ታዲያ ሸኘውን ልጃ እኔ አንቺ ባል ባንዴ እንደዚህ አይነት ምቀኛ ጓደኛ ይሰውራችሁ። አሜን በሉ ኮሜንት ላይ። ቆንጆ ነኝ ብለህ ታስባለህ? በጣም አስባለሁ። ከአስሩ 100 የሚገባኝ ልጅ ነኝ። እኔ ለምን ሰው ተናግራችሁ እንደምታናግሩ አይገባኝም። መጣል ደግሞ ይኸውልህ የእንጨቱን መሰላል የመሰለ ልጅ የመልክህ ክፋት ጭራሽ ዶድራንት የበዛበት ብብት ነው የምትመስለው። ከ10 100 ይገባኛል ትላለህ። አገጭ ተጣሙ የቴሌግራም ምልክቱን የመሰልክ ልጅ። አረ ምን አርጉ ነው የምትሉን? ውበት ረጋፊ ነው ተው። በቃ ግን ለጨዋታ ነው ብራዘር፣ ያን ያህል አታስጠይ። ማዋርድ ምናምን ባትሄጂ ያበደ መልክ ነው ያለሽ። ጨርሰናል። በሶስት ሰዓት ያለው ምንም ነገር ማውራት ነው የለባችሁ። ውይ ማለት ለሶስት ቀን እንዳታወሪ ማውራት አይጠበቅብሽም። ለሶስት ዓመት ስራ ይበላሻል። እንዳታወሪ እንደው ባታወሪ እንደው እንዳታወራ። ከሰውነት የትኛው ነው በጣም የምታከብረው አልኩት። አይምሮዬን አለ። አይምሮ፣ ህሊና፣ መንፈስ፣ ራስ፣ ስነ ልቦና፣ ኩላሊት፣ ጉበት፣ እጅ፣ እግር እነዚህ ሁሉ ዋጋ የላቸውም።
ቂጥ ይበልጣል አልኩት። እውነት እኮ ነው። ምን ላይ ነው ቁጭ ያልከው? እኔ አሁን እንደዚህ ስጫወት በጣም ለስራ ብቻ ነው። ቤቴ ሩቅ ነው፣ አገር ቂጥ ነው። ምን ቂጥ አለው አገር ትለኛለህ እንዴ? ይባላል ላይ በተለምዶ አገር ቂጥ ነው ይባላል እኮ። ቂጥን ጠራው እንደዚህ እንጥራዋ በቃ። ይሄ አሁን ብለቀው እንደዚህ አይሰበርም። ለምን በቂጡ ነው ቀጥታ የሚሄደው። ቂጥ አለው አሁን የለው። እኔ ነኝ ቂጥ አለው። እሱ ላይ ነው ቁጭ ያልኩት። መርፌ ቢወጋ እሱ ነው፣ ካልሾ ቢነረት እሱ ነው። 4 ሰዓት አትቀመጥም። ምንህ ላይ ነው? ባገጭህ ነው? ባፍጤምህ ነው? በግንባርህ ነው አለ። ስለዚህ እንዳውም መሪያችን ነው። ይሄን ታውቃለህ? መሪ ነው። መሀይት ምንድን ነው? እሺ በአንተ ሳይኮሎጂ ልምጣል ወይም ስነ ልቦና። ፖሊስ ሲያባርር ምንን ነው የሚይዝ? ወገብ ቀበቶህን። ለምን? ፍሬንህን ነው የያዘው። ወዴት ትሄዳለህ? በቦክስ ቂጥን መትቼን ምደፋ የሚል ሰው አላጋጠመህም? የትም አትሄድም። ቂጥን ተመታ ብነክሰውማ ይሞታል። አዎ ሸምሱ ወጄ አንተ ግብር መጣብህ። ግብር መጣብህ። ስንት? 1 ሚሊዮን ብር። ሞቷል በላቸው፣ ሞቷል በላቸው። ቁራሌው ቀራለ። አቤት። እኔ ጋር ቆንጆ እቃዎች አሉ። ለሰከንድ ሰወርሽኝ። ማነህ? ቁራሌው ነኝ። እንደምታስበው አይደለም። እንደምታስበው ነው። ምንድን ነው ያዝከው? አይ ቤት ለቤት ጡት ማሳዣ መረከብ ጀምረን ነው። ቦክሰርስ አፈልጉም? እሱን በብዛት ተረክበናል። ቦክሰሩን ካልወሰድክ ቦክሱን ውሰዳ። ሳታበዛ ገነትንም ሲኦልንም አንድ ቤት ውስጥ አየሁ። ወለወለኝ። ቁራሌው እኔ ጋር ቆንጆ ሽቦ አልጋ አለ። ተኝበት። ተሸራረፈ እንዳልክ ነው እንዴ ፍላጎታችሁ ዛሬ? ቁራሌው አሮጌ ጫማ ዕቃ ጠርሙስ ያለው ቁራሌው ትጀሪ ሰላም ነው? ሰላም ነው ትጀሪ? ገበታ ናት። እባክህ እንዴት ነህ? አለሁ ትጀሪ። ደስ ብሎኛል እንዲሆነ ስላገኘው። ይገባ ነበር። በጣም ትቀልድ ትጫወት ነበር ተማሪ እያለህ ከኋላ ተቀምጠህ ታስታውሳለህ? ቲቸር አስታውሳለህ? በጋሻው በደንብ ነው ትጀሪ። ትዝ ይላል ያኔ ስለ ብረት ሳስተምር ብረት ገውዝ አካል ነው እንዴት ይተኛል ብለህ የቀለድከው አስታውሳለህ ማለት ነው። ፌሮ የታለ ፌሮ? ልጮት ብዬ ነው። አይ ቲቸር በሰው አሳዳጁን ጋር በሰው እንጀራ ይቀለዳል ቲቸር። አንድ ሌላኛውን ቀልድ አስታውስ። እሺ ፔሪዮዲክ ቴብል ላይ ኤሌመንት እንደረደራለን ስል ቴብል ላይ ምግብ እንጂ እንዴት ኤሌመንት እንደረደራለን ብለህ የቀለድከው እንደዚህ ነው። አይ ቲቸር ያረሰም ማለት ነው። አረሰም አስታውስኩት። ያ ጊዜ እኮ አለፈ እኮ። አሁን እኮ እነዛ ቀልዶች ቀልድህም ጊዜውም አለፈ። ማያልፍ ይወጥሉልህ። ምንድነው እንደዚህ ይባላል? እንዴት ይችላል? ከጀርባ ሆነ ታስታውሳለህ? ከጓደኞች ጋር ተሰብስባችሁ ጋንጃ ነው ታቀሱ ነበር። አቅ ነበርኩ። አውቄ ነው ዝም ያልኩት። አቅ ነበር። እንዴት ይችላል? ኢየሱስ ያስለመዱ ሌሎች ጓደኞች ሀብታም ጓደኞች እነ ዳኒ የት እንዳሉ ታውቃለህ? ዳኒማ ሱስ ማገገሚያ ገባ። የደህና ቤተሰብ ልጅ አይደል? ከዛው ነው የአባቱን የመኪና መሸጫ ድርጅት እያስተዳደረ ነው። እንዴት ነው አሉ እንጂ አለ እኔ የምልህ መቼስ ጓደኛ ነው ዝም አይልም። ብዙ ነገር አስለምደዋል። ታዲያ እንዴ ነው ያረጀ ሸርኬ ምናምን ሲያገኝ አይሸጥልህ? በትምህርት ቤት ስታልፍ እንግዲህ ሽቦ ምናምን አደራ። ገበታ የተማርክበት ትምህርት ቤት ነው። ወይኔ አባቴ ምንድነው የመኖሪያ በር መሰለህ እንደዚህ ስበህ እንዲህ የምታጋጨው? ከፍዬ አይደል እንዴ? ብሬን ከፍዬ አይደል አንተ ጋር የምሄደው? እንሂድ እንግዲህ ጮክላለሁ። ከዚህ በኋላ ስትወርድ ራሱ ቀስ ብለህ ነው መዝጋት ያለብህ። ገባህ አይደል? ችግር የለውም በቃ። እሺ አሁን ለማንኛውም ቀበቶ ሰራ እንዴ? ቀበቶ ቱታ ላይ ታንሰራል። ይሄ ቱታ እኮ ነው ያደረኩት። አቦ በእናትህ ነው ያልኩህ። የመኪናውን ቀበቶ እኮ ነው ያልኩህ። እንደዚህ ይኸው ይሄ ቀበቶ እንዴ? መኪናውን ቀበቶ ያደርጋል እንዴ? ቀበቶ አለው
ሱሪው ሳሳየ እንዴ አንተ ምንድነው ልሰርቀኝ ነው እንዴ? አልሄድም እኔ። ወይ ተንኮሱ እንደዛ አይደለም እኮ እንደዛ አይደለም ወንድ ንገረኛ። ያው የመኪና ቀበቶ ማለት ያው እንደዚህ ታደርግና ይሄው እዚህ ጋር እንደዚህ ታስገባለህ። በቃ ሴፍቲ ነው። ሴፍቲ ታውቃለህ? ሴፍቲ እኔ ሴፉ ነው የሚያውቀው። እኔ ያውቃል ነው ሰው ሴፍቲ አታውቅም? አዎ እንዲሰራው ረዛ። እሺ ሰራው ያውና እኔ ልሰርልህ። ተው ልታንቀኝ ነው እንዴ? ልሰርልህ ቆይ አንፈልግም እንዴ? ግን ኢትዮጵያ ውስጥ ከኔ ውጭ ቆንጆ ሴት አለ? እውነትሽን ነው። መጣችልኝ ደግሞ የቴፕ ካሴት የመሰለች ልጅ የማይክሽ ገፋት በመዳም ጭራሽ የቆርቆሮ መለጠፍ የመሰለች ልጅ እንዲህ ምን አድርጉ ነው የምትይኝ? ከኔ በላይ ቆንጆ የለም እንዴ? አንገት ላይ የሚታሰረውን የቡዳ መድኃኒት ነው የምትመስለው። ዝብዝብ ደግሞ ለጨዋታው ነው ለጨዋታው ያን ያህል አታስጠይም። ግን ይሄ ነገር ያምርም ነው ጀማው። ከየት ነው የሚያመጣቸው ስድቦችን? ገስ የቆርቆሮ መለጠፊያ አለ የቡዳ መድኃኒት የአንገት የቡዳ መድኃኒት ከየት ነው? እኔ ተናግሮ ከበቃ በኋላ ለጭው ነው ይላል። የልቡን አድርሰህ ከበቃ በኋላ ለጭው እኔ ማለት ይመቸኛል። ግን ስድቦች ላይ የትም ያልተሰማ አይደለም። ከሱ ውጪ ደግሞ ማለት ነው ምን ያስገርመኝ መጣችልህ ደግሞ ሲል ኮንፊደንስ ደግሞ የሷ ኮንፊደንስ የመልክሽ ክፋት እቺ ነገር ለሻብኛለች። እኔ ራሴ ብቻ ይመች። ሂጂ በሩን ክፈችው። ታሙዬ ሜሪ አለች? አዎ ግቢ፣ እየጠበቀችሽ ነው። ትምህርት ቆንጆ ነው። ግቢ። ነይን ድረስ ካድማስ ወዲያ ቁጭ በይ። እሺ። ሃይ እንዴት ነሽ? ሰላም፣ እንዴት ነህ? እህቴ ቆንጂዬ ጓደኛ እንዳላት አላውቅም ነበር። አይ ቴንክ ዩ። እኔ ሜሪን ጠርቻት ልምጣ? አዎ ሂጂ ጥሪያት። ሆ ጓደኛሽ ላይ የፈጣጠነልሽ ነው። ኧረ እባክሽ ቆይ። እፈፈፈፍ አንተ ስንት ቀን ሽንት ቤት ከተጠቀምኩ በኋላ ኋለቅቅበት ያልኩ ጭራሽ ከነካልሲ ሶፋ ላይ በዚህ ግማቱ እንዴ! ቤቱን አገማው እኮ ደግሞ ኤክስ 10 እየደወለችብኝ ነው። ሳታረግዝማ አትቀርም። ምንም ቢሆን እኔ ተመችቶኛል። ቤብ የኔም ካልሲ ይሸጣል አታስብ እሺ። ግም ለግም አብረው አስገማሉ። ጥላችሁኝ ወዴት ነው? አንተ አገዛም ታስታውቃለህ። ዝም ብለህ ኮፒ ሊንክ ሼር ምናምን እያደረግህ እስኪ ለሚገዛ ሰው ቢያንስ አድርስልኝ። መጣልህ ደግሞ ይሄ የኩል መቅረጫ የመሰለ በረንዳ ራስ ጭራሽ ሰው ትገምታለህ። ዣንጥላ በመያዣው በኩል የመሰልክ እንዴ! እኔ ወል በንዴት የሆነ ነገር አላረግም ብዬ ለማዘር ቃል ስለገባው ነው እንጂ 100 ነበር ማዘር። የሾርባ ማንኪያ የመሰልክ ዝፍዝፍ ሰው አትናቅ። እኔ ምን እንዳለኝ በምን ታውቃለህ? የፔርሙስ ክዳን ወይኔ 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 ወይኔ። ሰላም ሰላም፣ ጤና ይስጥልኝ። የሰዓት ተጨባበጡ። ቆዩ። ጠቅላይ ሚኒስትራችን በትናንትናው ዕለት ለእያንዳንዱ ወጣት 1 ሚሊዮን ብር ስጦታ ለግሰዋል። በቀጥለው አቤቱ ዘንድሮስ የማንሰማው ነገር የለም። ምን ቻይና በዚህ ከቀጠለች ማለት ነው በሚቀጥለው 100 ዓመታት የምትፈጥረው ሶሳይቲ ማንንም የማይደርስበት ሶሳይቲ፣ ሁሉም አሜሪካ ምናምን የምንላቸው እንዳለ ማለት ነው የሚያስነቅ ሶሳይቲ ነው። እዩ በ7 በ6 ዓመታቸው ይሰፋሉ፣ ቀለም ይቀባሉ፣ ጸጉር ይሰራሉ። ኮኦርዲኔሽን ስኪላቸውን ሞተር ስኪላቸውን በዚህ እድሜያቸው ማለት ነው። የቻይና ኪንደርጋርተን አሁን ይሄን የሚሰራ ልጅ እኔ 20 ዓመት ሆኖ እንደዚህ እንዳሁኑ የሚሰራ ልጅ አላውቅም። በጣም በቃ ፊዚካሊ አክቲቭ ናቸው። ይሄ ኩክ ያደርጋሉ ማለት ማብሰል ምናምን ይማራሉ በዚህ በ7 በ8 ዓመታቸው። በቃ እነዚህ ልጆች አድገው ትክክለኛ ሶሳይቲ ማለት ሶሳይቲ ውስጥ የሚጠቅሙ ሰዎች እንዲሆኑ አድርገው ነው እያስተማራቸው ያሉት የት በኪንደርጋርተን ውስጥ ሆኖ ማለት ነው። ከእንደገና ይሄ ብቻ አይደለም፣ ያው ዲሲፕሊንም ይማራሉ፣ ኢንዲፔንደንስም ይማራሉ። በቃ ራሳቸውን ችለው አሁን እኛ ሀገር በ35 ዓመታቸው እድሜ የማይሰራው ነገር ነው የሚሰሩት። አሁን እዚህ ጋር ተመልከቱ። ድንገት እንኳን እሳት አደጋ ቢፈጠር ምን ማድረግ ይችላሉ ብሎ ልጆቹን ያስተምሯቸዋል ከኪንደርጋርተን ውስጥ ሆነው። ከዛ በኋላ እቃት ይሰጧቸውና የምትፈልጉትን ነገር ፍጠሩ እስቲ ላይክ ሴንስ መስጠት የለበትም ራይት ኦር ሮንግ የሚባል አንሰር የለም ብለው
ይሰጣቸዋል። እና ኢቭን ማለት ነው አዳሪ ትምህርት ቤት ራሱ ራሳቸው ስር በስር እየሄዱ ከስራቸው ያጸዳሉ፣ ያስተካክላሉ። በቃ ራሳቸውን ችለው እንዲንቀሳቀሱ ነው የሚደረጉት ማለት ነው። እና በጣም ነው የሚገርመው። በቃ እኔ በጣም ገርሞኛል ማለት በዚህ እድሜ እንደዚህ ማስተማር እየቻለን ልጆችን እንደዚህ አንጾ ማሳደግ እየቻለን ስፔሻሊ አሁን አገራችን ያለው ሲቹዌሽንን ኢንቱ አካውንት ወስዳችሁ ማለት ነው የትምህርት ቤታችን የትምህርት አሰጣጣችን መስተካከል ያለበት ከስር መሰረቱ ነው እንጂ አሁን ከላይ ካለው አይደለም ነው የሚያስብለው።